ይስጥልኝ ወደ ጀሩሳሌም ቲዩብ ተከታታዮች በሙሉ እንደምን ከርማችኋል? ዛሬ ለእናንተ ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በዓለማችን እጅግ መልካም ስራ ሰርተው ካለፉ ጀግኖች መሃል ስለ ኔልሰን ማንዴላ የተወሰነ ነገር ልበላችሁ። ኔልሰን ማንዴላ እንደ ፈረንጆቹ አቆጣጠር በ1918 ከአባታቸው ጋንዲላ ከእናታቸው ናዲ በደቡብ አፍሪካ ትራንባካይ በተባለች አነስተኛ ገጠር ውስጥ ተወለዱ። ኔልሰን ማንዴላ እንደ ማንኛውም የገጠር ልጅ ከብት በመጠበቅ እና ቤተሰቡን በመታዘዝ በአካባቢው ከሚገኙ ትላልቅ አባቶች ልዩ ልዩ ታሪኮችን እየሰማ አድጓል። ኔልሰን ማንዴላ እንደሚናገሩት በልጅነታቸው የትላልቅ አባቶችን ታሪክ እየሰሙ በማደጋቸው ሕይወታቸው ላይ እጅግ አስተዋጽኦ እንዳበረከተላቸው ይናገራሉ። የኔልሰን ማንዴላ ወላጅ እናት የሆኑት ወይዘሮ ናዲ ልጃቸው በእምነትና በትምህርት ጎበዝ እንዲሆን ስለፈለጉ የሜቶዲስት በተባለ ትምህርት ቤት አስገባቸው። ኔልሰን የአባቱን ፈለግ መከተል ስለነበረበት ዓላማው ትምህርቱም ወደ ሕግ አዘነበለ። ልክ በ9 ዓመቱ ወላጅ አባቱን በሞት ሊያጣ ችሏል። ከዚህ በኋላ ነበረ የኔልሰን ውሳኔዎች የጠነከሩት። የሕግ ትምህርቱን አጠነከረ። በዚህም ዘርፍ እጅግ ውጤታማና ለጥቁር አፍሪካውያን ምቹ ባልነበረበት እጅግ ውጣ ውረድ በበዛበት ማንዴላ በወተርላንድ ዩኒቨርሲቲ የሕግ ትምህርታቸውን በመከታተል እያሉ ፍትህ ፈላጊነታቸው እየጨመረ መጣ። በ1943 ግልጽ አመጽ ለማድረግ ወሰኑ። ይህ ትግላቸው 2 ዓመት ከቆየም በኋላ ከተማሩበት ዩኒቨርሲቲ በከፍተኛ ውጤት በዲግሪ ሊመረቁ ችለዋል። ቀጥሎም ወደ ጆንስበርግ ከተማ ተመልሰው ከዚያም በዚህን ወቅት ነበረ አፍሪካን ናሽናል ኮንግረስ የተቀላቀሉት። ከዚህም አልፎ አውቶቡስኮት ላይ በመሳተፍ ለፖለቲካዊ ትግላቸው የመጀመሪያው እርምጃውን ወስደዋል። በ1944 ዓመተ ምህረት ከጓደኞቻቸው ጋር በመሆን የአፍሪካን ናሽናል ኮንግረስ የወጣቶች ሊግ መስርተዋል። ከዚህም ባለፈ በ1950 የወጣቶች ሊግ ብሔራዊ ፕሬዝዳንት ሆነውም ተመርጠዋል። በዚህም በተመረጡበት ዓመት በሀገሪቱ ውስጥ የነበረውን የፓርታይድ ስርዓት በመቃወም በተደረጉ የተለያዩ ተቃውሞ ሰልፎችና እርምጃዎች ውስጥ ከፍተኛ ሚና ነበራቸው። ባደረጉትም ንቅናቄ እጅግ ውጤታማ ሆነውም ነበረ። ቀጥሎም በ1952 ማንዴላ የዲፌንስ ኮምፓጅን በመባል የሚታወቀውን ዓለም አቀፍ የተቃውሞ ንቅናቄን መርተዋል። ከዚህም ባለፈ በ1956 በክህደት ወንጀል ተከሰው ከሌሎች አክቲቪስቶች ጋር ሊታሰሩ ችለዋል። ይህ የክህደት ክስ ለ5 ዓመታት የቆየ ሲሆን በ1961 ማንዴላና ጓደኞቹ ነፃ ሊወጡ ችለዋል። ነገር ግን ኔልሰን ማንዴላ የጀመሩት ሀገር ውስጥ የነበረውን ህገወጥ የፓርታይድ ስርዓት በኃይል ለመጣልና የሀገሪቱን መንግስት ማለትም በሰዓቱ ሀገሪቷን የሚያስተዳድራት ፕሬዝዳንት ሄንድሪክ የሚያካሂዳቸውን ስርዓት በመቃወምና ፈንቅለ መንግስት አድርገሃል ተብለው ድጋሚ ከባድ ወደሆነው እስር ቤትም ሊገቡም ችለዋል። ኔልሰን ማንዴላ ለ27 ዓመታት ታሰሩ። በእስር ቆይታቸው እጅግ አስቸጋሪ ጊዜን አሳልፈዋል። ለምሳሌ በኃይል የጉልበት ስራ መስራት፣ ምግብ በቂ አለማግኘት፣ የፀሐይ ብርሃንንም ተነፍገውም ነበረ። ኔልሰን በእስር ቆይታቸው በመንፈስ የበረቱም ነበሩ። ትግላቸውንም አላቆሙም ነበረ። የሚገርመው ለእሳቸው ከሰው ጋራ ለመገናኘት ወይንም ቤተሰብ ለማግኘት የሚፈቀድላቸው በ6 ወር አንዴ ነበር።
ዓላማቸውን ከመቀጠል ግን አላገዳቸውም። የተለያዩ የተቃውሞ ደብዳቤዎችን ለዓለም አቀፍ እንዲደርስ አድርገዋል። ይህ ስራቸው በደቡብ አፍሪካ የነበረውን ስርዓት እንዲወድቅና አዲስ ዲሞክራሲያዊ ደቡብ አፍሪካን እንዲፈጠር አስችለዋል። በዚህም ምክንያት እውቅናን አግኝተው የሀገሪቱን መንግስት በግል ድርድር ከማንዴላ ጋር ሊያደርጉም እንደነበረ ታሪኮች ያሳያሉ። በ1990 ከእስር ሊፈቱም ችለዋል። በዚህም በህዝቡ ጫና እንደሆነ ታሪኮች ዘግበዋል። ይህም አጋጣሚ ለደቡብ አፍሪካ ህዝብ ትልቅ መሰረትን የጣለ ታሪካዊ ክስተት ነው። ከዚህም በመቀጠል ማንዴላ በሰላም ከሀገሪቱ መንግስት ጋራ የአፓርታይድ ስርዓትን ለማስወገድና አዲስ የህገ መንግስት ለማምጣት ድርድር አድርገዋል። ለዚህም ጥረታቸው በ1993 የሰላም የኖቤል ሽልማትን አግኝተዋል። ቀጥሎም በ1994 በደቡብ አፍሪካ ውስጥ የመጀመሪያው ጥቁር ፕሬዝዳንት ሆነው ተመርጠዋል። ሀገሪቱም ለሰላም እና ለእርቅ አብቅተዋል። በ1999 ከስልጣናቸው ወረዱ። በኋላም በሰብአዊ ተግባራት ላይ ተሳትፈው በመጨረሻም በ2003 ዓ.ም ከዚህ ዓለም በሞት ተለይተዋል። ክቡራንና ክቡራን ተመልካቾቻችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከዚህ ታሪክ ብዙ ነገር እንደተማራችሁና ምን ያህል ነፃነት ዋጋ እንደሚያስከፍል እንደተገነዘባችሁ አልጠራጠርም። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እላለሁ። ስለነበሩኝ ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ